አልጋ ባልጋ መዓዛ ወርቁ እንደጻፈችው 20ኛው ክፍል እነሆ። ምን ነው ምህረት ብርድ አግኝቶሻል እንዴ? እኔ እንጃ ጉንፋን ነገር ሊይዛኝ ነው መሰል። የአየር ለውጡ ነው። አዎ አዲስ አበባ አየሯ ትንሽ ቀዝቀዝ ይላል። ቀዝቀዝ ይላል? ኧረ አይቀዘቅዝም። እኔ ሶፋው ላይ ተኝቼ እንኳን ሙቀቱ አላስተኛ ብሎኝ ነው ያደርኩት። አንተ ብዙ ጊዜ ውጪ ስለሆንክ ነው። ለአጭር ጊዜ ወጣ ብሎ የሚመጡት አየሩ ተለውጠብን ይላሉ እኮ። ዳቢቡ እስኪ የማይናገረውን እህል ብላው። በላ አርግና ተነስ። ሱቁም መከፈት አለበት። እንዴ ብሉ እንጂ ምን ነው ከህሉ ጋር ተፈራራችሁ? አለቀ እኮ ማማጥፋ። ከቅድም ጀምረን ጣታችንን እየመጠጥን የተቀመጥን። ወይ በሞትኩት አሳነስኩባችሁ። አይ በቃኝ። በቃ ዘርስተልን ቁርስ አይደል በቂ ነው። ቆንጆ ፍርፍር በላን እኮ። ነፍሰ ጥሯ ብቻ መሻማቱ ይወረላታል መሰለኝ። አይ ለኔ በኋላ ሌላ ትሰሪልኛለሽ። በ3 ሰዓት ተኩል ላይ የሥራ ቀጠሮ አለኝ። በማለዳ የምህረትን እህቶች ቁርስ አብልቼ ላኩ። ይሄው አሁን ቤተሰቡን ሰብስቤ መገብኩ። ከዚህ በኋላ ደግሞ ላንቺ ብዬ ማዶ ይልግባ። እንደው ከጧት የጀመርኩ ሳፈረፍርለዋል። ወይኔ ከሆቴል የሚበላ ነገር አመጣልሻለሁ። መቼም ትዳር ከያዙ በኋላ ሆቴል መመገብም ሙያ ብላችሁ ይዛችሁታል። መቼ ነው እንደው አብስላችሁ የምትበሉት? እንደው ጉዳይቼ ኧረ ቡናውን እንጠጣ እና ሁላችንም ወደ የሥራችን እንሂድ። እንግዶቹ ከመንገድ ነው እኮ የመጡት። ይረፉበት። ሄሎ አቤት። ጤና ይስጥልኝ አቶ ባሩ። ጤና ይስጥልኝ። ማን ልበል? ሞላ እባላለሁ። ጋዜጠኛ ነኝ ብዬ ኃይሉን እንደምፈልግ የነገርኩ አስታወስከኝ? አስታውሻለሁ። ኃይሉ ተመለሰ ይሆን? ማን? ኃይሉ ከሄደበት መጣ? ሄሎ አይሰማም? ሄሎ አረ ሄሎ ኔትወርክ ነው መሰለኝ ተቋረጠ። ማን የደወለው? አላውቀውም። ለሞባይሉ ፕስ ብለናል። ኃይሉ እኮ ነው ያመጣለ ታውቀሻል። እኛ ነን እንጂ ትዝ ያላል ነው። ለሱማ ያምጣለት ምን አለበት? ላለው ይጨመርለታል አሉ። አሁን እንዲህ ያለ የቅንጦት ከመታመጣ የተጠየቀውን መድኃኒት ብታመጣ ምን ትሆናለህ? እኔ ልዘንጥበት አይደለም ቢቸግረኝ ነው ሳትይዝ እንዳትመጣ በየደጋግሜ አደራ ያልኩ። በእውነት ማማጥፋ ያልፈለኩበት ሀገር የለም። እንኳን እንሸጠዋለን የመድኃኒቱን ስም እናውቃለን የሚሉ ሰዎች አላገኘም። ኧረ ተወኝ ወንድሜ፣ ከልብ ካለቀሱም ባይገድም አሉ። አሜሪካ እንኳን የቁርጥማት የሞት መድኃኒትስ ተፈልጎ ይጠፋል። ያልኩህን ባታገኝ እንደው ተመሳሳዩንስ ቢሆን አታመጣልኝም? ግን እዚህ ተፈልጎ ታጥኖ ዘድ ድረስ የተላከው ጸበል እንኳን ከቦታ መድኃኒትነቱ የተለያየ ነው። ይሄኛው ፈዋሽነቱ ታይቶ የተፈተነ ስለሆነ ነበር አጥብቄ የፈለኩት። አንቺ ግን ስለ ጸበሉ ማን ነግሮሽ ነው? ጸበል አይደለም መድኃኒት ነው። አስካለኮ እሱ ነው ያዳነኝ ብላይ ነው። እትዬ አስካለኮ ታዲያ 1 አመት ልጃቸው ጋር ተቀምጠው ቢመጡም እንግሊዘኛ አያርፉም። እኔ የሌለ የመድኃኒት ስም ተናግረው ነው ልጁን ያደከሙት። ምን ይላል ይሄ? ጽፋ እኮ ነው የሰጠችኝ። እማማ አስካለ የት የሚችሉበትን እንዴ ሲፈርሙ እንኳን በጣታቸው አይደለም እንደሚፈርሙት። ሩብዲያ ምን ያገጥብኛል ይሄ? ታዲያ ሰው መሐይም እንደሆነ ይኖራል እንዴ? እንዳልከው አስካለ ትምህርት በረገጠበት ረግጣት ታቀም ነበር። ያኔ መሰረተ ትምህርት መጣ ሲባል ደህና አንደኛ ተምራ እንዳትገላገል አብዮት ጥበቃዎችን እንዳያገኙት በሯን እየቆለፈች ስትጠፋ መንገድ እያሳበረች ስትሸሽ በኋላ በሯ ላይ ጥቁር ወረቀት አምጥተው ለጠፉባት። ምንድነው ብትላቸው ጥቁር ወረቀት የመሐይማን ቤት ነው ብለው አትርፍ እኮ። እዚህ ሰፈር የድንቁርና ምልክት የሆነው ጥቁር ወረቀት የተለጠፈው እማማ አስካለ ቤት በር ላይ ብቻ ነበር እየተባለ ሲወራ ሰምቻለሁ። ልክ ነህ። ይሄንኛን ቤት ይዛ መደዳውን ቀይ በቀይ ነበር። እሱ ግን ድሮ ነው። አሁንማ የተማረች ናት። አሜሪካ 1 አመት ተቀምጣን የመጣችው። እዛ አስተምራ እንደው በምን እናቃለን? የት አሜሪካ? ኢትዮጵያን ሁላቸውን ፊደል መቁጠር አሜሪካ ተማሩ እማማ አስካለ። መቼ ማንንም አላየኝም ብለው ነው አይደለም የሚዋሹት? ምን ነው በቀደም እንኳን የኛን አልጋ ሲገዙ ሳስፈርማቸው በጣታቸው አይደለም እንዴ ድብን አድርገው የረገጡት? እኔ ልሙት እሷም የኛን አልጋ ገዛች።
ወይ አልጋ እንደው ከየሰው ቤት የማይጠፋው ጨውና በርበሬ ሆኖ አረፈው አይደለ? በሉተውት እንዴ ወደ ሌላ ጉዳይ ደግሞ እንዳንሄድ። አሁን ያለፈው አልፏል። አስካለ ስሙን አጥርታ ነገረችም አልነገረችም ብቻ መድኃኒቱ አልመጣም። ችግሩ ወይ የፊደሉ ወይ ደግሞ የመድኃኒቱ ብቻ ያንዳቸው ነው። ከጠዋት የጀመረች እኮ ወቀሰው አላባራለ። ታያቸው እስኪ ሰዎች ይራፉበት። ምን ላደርግ? ደህና የረሳሁትን እኮ ሞባይል ምናምን እያላችሁ ነው እንዴቴን የምትቆሰቆሱብኝ? በቃ እዛ ላሉ ጓደኞቼ ነግሬ በሚመጣ ሰው እንዲያመጡልኝ ያደርጋለሁ። እውነቴን ነው። ትክክለኛውን ስሙን ያጣሩና ይንገሩኝ። ሳምንት ባልሞላ ጊዜ ውስጥ በእጆ እንዲገባ አደርጋለሁ። አረ ፈጣሪ ይመስገን። እኔ ነገሩን አልኩ እንጂ ስራ ከጀመርኩ ወዲህ ስንቀሳቀስበት ቁርጥማትም ራስ ምታቱም ጥሎኝ በርሯል። ብቻ እንደሆነች ማስታወሻ ቢጤ ሳትይዝልኝ በመምጣትህ ታዝቤህ። ምን አባቴ ላርግ? ምን እንደሚፈልጉ ቢነግሩኝ እኮ አመጣ ነበር። የፈለግነውን ነግረን መቻ መጣህልንና። አዎ ልክ ነው። ግን በቃ ትንሽ ችግር ላይ ስለነበርኩ እንዲህ አይነቱን ነገር ለማሰብ ፋታም አላገኘው። እሱማ እኔም እዛ ሊረክስ ይችላል ስትመጣ ዳይፐር ይዘህና ብዬ ነው። አጥሩት አንጋጥም። ምን ነው ዝም አልሽ ምህረት? አይ እየሰማው ነው። እናንተ ተጫወቱ እኔ ልተኛ ነው። ተኝ። ቡናውን መኝታ ቤት ድረስ ልክልሻለን። ምህረት ዛሬ ደብሯታል። ደክሟታል። ቆይ ነገር አታረሳሱ። እንዴት ለባህሩ የሞባይል ቀፋ መጣለት? ሞባይሉን እንደጠፋ ታውቃለህ? አዎ የደወልኩለት እኮ ነገረኝ። ከዱባይ እኮ ነው ገዛውለት። አመሰግናለሁ። በጣም ቆንጆ ናት። ካሜራ ለታረ ጠቢቡ እስኪ ጨዋታ ቀይር። ወዴት ይቀይረዋል? ካፋ ምልጦ ፀሐይ ሞቆት ሞባይል ጠፋ እንዴ አንተ? አርሰሙም እንዴ? አልነገረሽም? ሰረቁት እኮ። ሰረቁት? መቼ? እኮና ማን? አሁን አዲስ አውጥቻለሁ። የዛለት ማታ እኮ ነው የጠፋው። የት ሁለት ማታ? ምን ነው እንኳን ማህበሩላችሁ። ጠቢቡ እሱ እኮ ያለፈ ነገር ነው። አሁን ማንሳት ያስፈልጋል? እኛ ያላወቅነው የሆነ ነገር አለ ማለት ነው። እኔ እኮ እዚህ ቤት የሚሰራውን ሁሉ እንዳውቅም አይፈልግ። እንዴት አልነገርከኝም አንተ? አብረህ ውለህ ያመሸው ከኔ ጋር ሚስጥር የሚወራው ከነሱ ጋር። ለመሆኑ ምንድነው ከኔ ተደበቀው? ብነግርሽ ትቆጫለሽ ብዬ ነው። ለምን እቆጣለሁ? አውቀህ ነው የተሰረከው እንዴ? ስልኩን ብቻ አይደለም እኮ የሰረቁት፣ መታወቂያውን፣ አልጋ የሸጣችሁበትን ብር። ብሌን እኔ ጠቢቡ ነው የነገረኝ። እኔ እኮ እዚሁ ባይኔ ስር ተቀምጣችሁ ሚስጥር ብላችሁ ስደብቁኝ ደምን ነው የምታፈሉት። የቱን አልጋ የሸጥክበትን ብር ነው አንተ የተሰረከው? ማህበሩ ላይ ሸጥ ነው። ማህበሩ ላይ ሸጥ ነው? እንደዛ አይሆኑ ሆኜ የሸጥኩትን አልጋ ብሩን አስረክበህልኝ መጣላ። ጥየው አይደለም ሰርቀውኝ ነው። በቃ ያለፈ ነገር እያነሱ ነገር ማግኘት ምንድነው? እርግጥ ይሄ የሥራውም ጉዳይ ነው። በወቅቱ ሁሉም ቢሰማው ጥሩ ነበር፣ ግን አልሆነም። ጦስህን ይዞ ሄድ። ማማ ጥፍር ቆንጆ ፍርፍር ነው የሰሩት። ቆይ አንተ ነገር አታደባልቅ። የጀመርኩትን ወሬ ውሉን እንዳታስጠፉኝ። ማህበሩ ቦታ ነው የሰረቁ? አዎ። እንዴት ቢንቁኝ እኮ እንዴት ቢንቁኝ? ማህበርተኞቼ አንድ ጽዋ እየጠጣን ኪሴ ይገባሉ። ኪሴ ነው ካላሉ በስተቀር መቼም መማማጥፎ ባህሩ ኪስ ነው የገቡት። በቃ እኮ እንዴ አንድ የጠፋ ነገር መመለስ ይቻላል። ሞባይልስ እንኳን ጠፋ ሳይው ገና ወደ ላይ ነበር የሚለኝ። ደግሞ ዘናጭ ቀፎ ኃይሉ አምጥቶለታል። ሌላውን ነው መተካት የማይቻለው። አልጋው የተሸጠበትን ብር ራስ ይተካል። የሚያሳዝነኝ ከሞባይሉ ጋር መታወቂያና ያልጋ ባልጋ ደንበኞች ስልክም አብሮ መጥፋቱ ነው። አውቀሃል ታልከው? እኔ ጥፎርቅ በተከበርኩበት ሀገር በቁሜ ልዘረፍ? ሰርቀው ላይሆን ይችላል እኮ። የዛን ምሽት ፈጽሞ ራሳችሁን ስታችሁ ነበር። እንካችሁ ሸጣችሁ ተካፈሉ ብላችሁ ለማህበርተኞቻችሁ አድላችሁትስ እንደሆነ እንዴ ምን አግኝቷቸው ራሳቸውን ሳቱ? በል ትንሽ ወሳስደው ቀምቅመው ሳክራው ነበር። ተክረው እንዴት ሳትነግሩኝ? ሆን ብለው ነው ሊዘርፉን ሲፈልጉ ጠጡ ሲሉ ነው አሉ። ጎሽ ቆይ ሁሉንም ሄድላት የለም። መንገድ ላይም ታክሲ ውስጥም ሊሆን ይችላል የጠፋው እኮ። እኔ ይሄን እንደቀልድ አላየው። ከዚህ በፊትም አንዷ ማህበሩ ላይ የምንጥለው ቁብ ደርሷት እዛው ሰውረው ጉድ አርገዋታል። ግዴላችሁ በመሐከላችን የለመደ ሌባ አለ። እኔ ጥፎርቅ ሌባ በጉያይ ታቅፌም አልኖር።
ኧረ እባክሽ መጀመሪያ ቡናውን አክትሚ ለጸቡ ያደርስሻል። እናንተው ጨርሱት። እቺስ እኔ ሳትነሳ ሌባውን ከመሸገበት ፈልፍያ ያላወጣሁት እንደሆነ እኔ አባተ ልጅ አይደለሁም ዛሬ። ምን ሆናለች እሷ? አንተ ጠቢቡ በእናትህ ተከተላት ከሰው ጋር ትጣላለች። እሱማ የባሰን የሚያደባድባት እኔው እንደፈረደብኝ ሄዳለሁ እንጂ። ያርፈ ቁጭ በል አንተ። እኔ ራሴ ተቆጥቼ መልሳታለሁ። አንዳንዴ እንዲህ እንደማማ አጥፌ ቁጣዬን በግልጽ ጮክ ብዬ ማውጣት ብችል ምንኛ በታደርኩላል። ምን ሄሎ ሄሎ አቶ ባሩ ቀድም እኮ ስልኩ ተቋረጠ። ሰላም ነው? ሰላም ነው። ስራ እንዴት ነው? አልጋ ባልጋ? በጣም ቆንጆ ነው። እናመሰግናለን። ኃይሉ መጥቶ እንደሆነ ልጠይቅ ነበር አደዋውሊ። አልመጣም። እስካሁን ደጋግሜ ደወልኩ። በቃ እኔ ሲመጣ ልደውልልህ። ይመጣል ግን አይመጣም። አይመጣም? ምን ነው ችግር አለ እንዴ? ለአንድ ወር ነው ሄደው ብለኝ ነበር። የምታውቀው ነገር የለም ወይም የኢሜል አድራሻውን ብትሰጠኝ? ሄሎ 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 ይሰማኛል? ሄሎ አይሰማ? እንደው ይሄ ኔትወርክ አዲስ ሞባይል ኔትወርኩ ደካማ ነው። ምን ነው ደነገጥክ? አይ አጠገቤ ሰው እንደነበረ ስላላየሁ ነው። አንተ አላየኸኝም እንጂ ቆየሁ እኮ ከመጣሁ። ጥሩ ነው። ምን ነው ተርበተበትክ? ጋዜጠኛው ደወለ እንዴ? ጋዜጠኛው? የቱ ጋዜጠኛ? ሞላ የተባለው። ኧረ አልደወለም። ከመጣሁ ቆየሁ አልኩህ እኮ። የተነጋገርከውን አንድም ሳላስቀር ሰምቻለሁ። ጧት ቁርስ ላይ የሚደወለልህ እሱ ነው። በምን ገመትክ? ገመች አይደለም፣ በአይነ ቁራኛ ስለተከታተልኩ ነው። ይሄ ጋዜጠኛ ነኝ የሚል ሰው ሲደውል ትናደዳለህ። ለምን እናደዳለሁ? እኔ እንጃ፣ ትበሳጫለህ። እኔ ለወሬ ጊዜ የለኝም። እሱ ከሰው አፍ ወሬ መልቀም ነው ፍላጎቱ። ታዲያ ምን ችግር አለው? የምታውቀውን መንገድ ነው። መቼም ያጠፋኸውና የምትደብቀው ሚስጥር ያለ አይመስለኝም። በነገራችን ላይ እኔን አይደለም ማናገር የፈለገው፣ ዝም ብሎ ነው የሚደክመው። እሱማ ኃይሉን እያለ እንደሚደውል አውቃለሁ። አንተ ግን ኃይሉ መጥቶ አልመጣም አልከው። አልመጣም አላልኩትም። ኔትወርኩ በስነ ስርዓት እንድንነጋገር አላደረገም። ይሄማ ያነጋገረው ኔትወርክ እውነት ከኔትወርኩ ነው ካንተ? ተው ባህሩ እንዳንጣላ። እንዴት? ምን ማለት ነው አባባ? ጋዜጠኛውና ኃይሉ እንዲገናኙ አልፈለግም። እንዲገናኙ አልፈለግም? ለምን እንዲገናኙ አልፈልግም? እኔም እኮ ግራ የገባኝ ይሄ ነው። ሁለቱ ቢገናኙና ቃለ መጠይቅ ቢያደርግለት ለስራው እንደሚጠቅም አሳምረህ ታውቃለህ። እኔ እኮ ኃይሉ ገና ከመንገድ ከመግባቱ እንዲቸገር ስላልፈለኩ ነው። ይረጋጋና ሁላችንም አውርተንበት ሁሉም በጊዜው ይሆናል። አይ ተው ባህሩ፣ ተው፣ ውሸት አያምርብህም። ይቅርብህ፣ ግድ የለም። ያንተ ያልሆነ ጸባይ አይባል። ለሁሉም በግልጽ ተነጋግሮ መግባባት እየተቻለ ድርጊት ሁሉ ለስራው የሚጠቅም አይመስለኝም። ተው፣ ግድ የለም። በመካከላችን መሸካከር ይፈጠራል። እኔ ለክፋት ብዬ እኮ አይደለም። ይሄ በእኔና በአንተ ብቻ ይቀር። ጋዜጠኛው ጋር መልሰህ ደውልና እንደመጣ ነገር ነው። ራሱ ይደውል። እኔ ለምን ደውልለታለሁ? እንግዲህ እንደ አባት እየመከርኩ ነው። ኋላ ምክሬን አልሰማ ብለህ ነገር ቢበላሽ እንደ ስራ ባልደረባ አንተን ከመጠየቅ ወደ ኋላ አለ። እንዴ አባባ፣ ይሄ እኮ ስልህ ደውልለት ባህሩ። በዚህ ሁኔታ እስከመቼ ነው የምንቆየው? እስኪ አንድ ሁለት ቀን እንኳን እንደር ምህረት። እነሱ እኮ ልክ እንደ እንግዳ ነው እየተንከባከቡ ነው ያሉት። እሺ እንግድነታችን መቼ ነው የሚያበቃው? ወደ ቤታችን ወደ ራሳችን መኖሪያ መመለስ የለብንም? እውነቱን ለመናገር ካሁን በኋላ ተመልሰው ወደ ድሮ ቤት ግባ ቢሉኝም አልገባም። ልጆቻቸው ተረጋግተው እየኖሩ። እኔም የድሮ ቤታችን እንግባ አላልኩም። ብንልም እኛ ከልጃቸው አንበልጥ። ቤቱን መልሰው አይሰጡንም። እኔ የምልህ የራሳችንን ቤት ነው።
እስከ መቼ ነው በጥገኝነት የምንኖረው? ደግሞ ሴትዮዋንም ከመኝታ ቤታቸው አስወጥተን ሶፋ ላይ የተኙ መሆናቸውን አትርሳ። እኔ እኮ ግራ አይገባኝ። ቆይሽ ታዲያ የት እንሂድ? እንዴት? በዚህ ሀገር ያለው መኖሪያ የማማ ጥፎርቅ ቤት ብቻ ነው? ከዚህ ግቢ ወጥተን ሌላ ቤት ተከራይተን መኖር አንችልም? እሱን አላሰብኩበትም። ሲትንሽ እንቆይ፣ ማማ ጥፎርቅንም እናማክራቸው። እንዴ እኚህ ሴትዮ ምን አስነክተውሃል? ኧረ እባክሽን አንቺ አትጩይ እንዴ። ቤታቸው እንዳለሽ ረሳሽ እንዴ? የተቀመጥሽውም እኮ እሳቸው አልጋ ላይ ነው። ምን በድያለሁ ኃይሉ? የተሻለ ቤት የተሻለ ኑሮ ለኔ በዛብኛል? ለምንድን ነው የምጠይቀን ሁሉ አይሆንም እያልክ የምትመልስብኝ? ደግሞ ምን ጠይቀሽኝ አይሆንም አልኩሽ? የራሳችን ቤት ይኑረን ተከራይተን እንውጣ በቃ። እንወጣለን። መቼ? ቤት ስናገኝ። ቤት ነው እፈልጋለሁ። እነ ቤዛም ለደላላ ነግረው የሚከራይ ቤት እንዲፈልጉልኝ ልኬባቸዋል። እንዳልኩሽ ግን መጀመሪያ ከቤተሰቡ ጋር እንመካከራለን። ይሄንን እኮ ነው አትሰማም። ጠይቄ አትመልስልኝም የምልህ። ቤት እንከራይ፣ ቆይ ላስብበት። አሜሪካ እንኖር፣ ምን ሲደረግ? እሺ መቼ ነው አንተ ካፍሽ ቃል የሚወጣው? ቆይ ላስብበት፣ ጊዜ ስጪኝ። አንድ ቀን እንኳን ደፍረ እምቢ አይሆንም በላይዞ። ምን አስፈራ? እሺ ምን? እሺ ሰማውሽ። ምህረት ትንሽ ልተኛ። ተኛ፣ በደንብ ተኛ። ግን ሁሉ ጊዜ ተኝቼ ስነቃ ምህረትን አጠገቤ ያገኛታለሁ ብለህ እንዳታስብ። አታስፈራሪ። ምን ብዬ አስፈራራው? ጥለሽኝ መሄድ ከፈለግሽ ሂጂ፣ ልማድሽ። እኔም ለምጄዋለሁ። ትንሽ የማይመችሽ ነገር ሲፈጠር ጥለሽኝ ትሄጃለሽ፣ ልማድሽ። ከዛ ራስሽ ተመለሰሽ ትመጫለሽ። ግን ምህረት አታስፈራሪ። 3 ወር ሙሉ በሰው ሀገር ይሄንን ጸባይሽን አስታምሜያለሁ። አሁን ደግሞ ራሴን ላስታምበት። ተይ። ቤቢሹን ወደ ቤተሰቦቼ ቤት የላኳት ይሄን ቤቴ ብዬ ስለማልኖርበት ነው። የሰው ቤት ነው ኃይሉ። ትንሽ አይቆረቆርም? ደግሞ እንዴት ተኮራምቼ ካንዲት ቀን በላይ አላድርልም ወቅ። ትሄጃለሽ? ሂጂ። ጥሩ። ምን እንድለማመጥሽ ነበር እንደምትፈልጊው? ሂጂ። እኔን ሂጂ? ስትሄጂ በሩን መለስ አድርጊው፣ ብርድ እንዳታስመጪ። ያው ብርድ እንዳይመታ አንዱን ትርፍ አልጋህን ደርብና አልበሰው። ይሞቃል። እሺ ያለ ጥርጥር በመካከላችን ጠላት ገብቷል። ይሄ ጠላታችን ደግሞ ውስጥ አዋቂ ነው። ጠቢቡና ብሌኔሉ ጠዋት ይወጡ ናቸው፣ አልተመለሱ። ስልካቸው የሁለቱም እንቢ ብሎኛል። ጋሽ ገብሬስ እየመጣ ነው፣ ደውዬለት ደርሻለሁ ብሎኛል። በእውነት ብልግና ነው። ሞተናል። እዚህ አድብቶ እየገደለን ያለውን ጠላታችንን ከመካከላችን መንግለን ማውጣት ካቃተንማ ሞተናል። ለመሆኑ ምህረት አልሰማችም? እሷ ምን ታደርጋለች? በአልጋ ፕሮጀክት ውስጥ ምንም ድርሻ የላትም። ቢሆንስ? አሁን እኮ እየተሰበሰብን ያለነው ለሥራ ጉዳይ ሳይሆን ጠላታችንና ወዳጃችንን ለመለየት ነው። እዚህ ግቢ ያለ የሰው ዘር እንዳይቀር አላልኩም? ምህረት እየመጣች ነው። ወላጆቿ ቤት ሄዳ ነበር። አስቸኳይ ስብሰባ ነው ብያት እመጣለሁ ብላኛለች። ቅሌታችንን አልነገርካትም? ስትመጣ ተሰማው የለም? አረ ለመሆኑ እንዲህ አይነት ቀጣፊ ያሻውን እየቆረጠ ሲቀጥል ከልካይም የለበት? እንደው ከታባቷ መጣው እንዲህ ያለውን አሉባልታ። ቆይ ለምን ከዚህ ሁሉ ለጋዜጣው አዘጋጅ ደውለን አንገላገልም? ደውለናል። ዛሬ ከነጋ ቢሮ አልገባም ብለውናል። ለገናኙንም አልፈለጉም። መልስም ሊሰጡን አልቻሉም። የጻፈው ሰው ምን አጠፋ? ወሬ አቀበለ የተባለውን ቱልቱላ ነበር እንጂ አስሮ ልቡ እስኪጠፋ 40 መግረፍ። ወይነዶ የተወራው ሁሉ አግባብ እንዳልሆነ ይገባኛል። ግን ማማጥፋን ለምን እንዲህ እንዳናደዳቸው ግልጽ ሊሆንልኝ አልቻለም። እንዴ ለምን አልናደድም? አንተ መናደዴ እንዴት ግልጽ አልሆነልህም? በል ማለቴ የጋዜጣው ወሬ እኔ ላይ ያነጣጠረ ነው ብዬ ነው። አንተ ላይ ብቻ ያነጣጠረ ነው? ሁላችንም ላይ የተደረገ የስም ማጥፋት ዘመቻ ነው እንጂ ይሄን ያህል ጉዳት ያመጣል? ጉዳት እንኳን አለው።
ያልጋ ባልጋ ፕሮጀክት ባለቤት ከሀገር እንደወጡ አልተመለሱም ብሎ የጻፈው እኮ ልክ ስራው እንደቆመ ድርጅቱም እንደተዘጋ አስመስሎ ነው። ግን እንደው ሰው ይሄን ያህል ጉዳይ ይለዋል ብለህ ታስባለህ? እንዴት ጉዳይ ይለው? ሰውማ እንኳን ወሬ አግኝቶ እንዲውስ ተበለጥኩ ብሎ እንቅልፍ ሲያጣ አይደለም የሚያነጋው። እሰይ አደጉ መባሉ የአልጋዋም የኛም ዝና መብዛቱ አያናድዳቸውም ነው የምትለው? ግድ የላችሁም። ጠላትማ አለ። ገበያችን እንዲቀዘቅዝ የፈለገ በእኛ ላይ የታጠቀ ጠላት አለ። እንደው ግን ማንነቱን ብቻ አውቂ። እንደምን አላችሁ? መጣህ ገብሬ? በግዜር ተቀመጡ። ምን ተፈጥሮ ነው እንዲህ እያዋከባችሁ ያስመጣችሁኝ? ኧረ በደህና ነው። ምን በደህና ነው? ገብርዬ እባክህ ትልቅ ችግር ተፈጥሯል። ምን ነው? የታመመ ሰው አለ እንዴ? የታመመ ቢኖርማ በማን እድላችን? ህመምን እኮ አክመት አድነዋል። ከሀገር የተሰራጨን ሐሜት እንዴት አድርገህ ትመልሰዋል? ስማችን እኮ ጠፍቷል። ጋሽ ገብሬ የዛሬ ጋዜጣ አላየሁም። ምን ነው? የአልጋ ባልጋ ፕሮጀክት ፈጣሪ ባለቤት አቶ ኃይሉ ቤተሰባቸውን ይዘው አሜሪካ ለሽርሽር እንደሄዱ አልተመለሱም። መቼ እንደሚመለሱም አይታወቅም። ሲሄዱ ግን ለአንድ ወር ብለው ነበር የሄዱት። አሁን ግን 3 ወር ሆናቸው። ማንነታቸው እንዲገለጽ ያልፈለጉ ምንጮቻችን ባለ ሀብቱ ወደ ሀገራቸው እንደማይመለሱ አረጋግጠውልናልም ብለዋል። ከወጡበት አይመለሱና እንዴ ምንድነው የምታወሩት? ማን ነው ይሄንን ያለው? ይሄው አታይም እንዴ? አሉባልታ ነው ብለው እንኳን መሽ ደበቁት። ከፊት ለፊት አይደለም እንዴ ጉብ አድርገው ያወጡት። ሰውን ሲያማኮ የተሰማ እንደው ጥሩ አይመጣም ብሎ ፈራ ተባያለ አፉን ሸፈና አርጎ ነው። እንዲህ ያለ የጉድ ዘመን ሐሜት በወረቀት እየታተመ በግላጭ የሚሸጥበት ጊዜ ላይ ደረስን። እድሜ ስጠኝ ተብሎ ደግሞ ይጸለያል። በጣም የሚገርመው ጋዜጣው የወጣው እኔ ወደ ሀገሬ ከተመለስኩ ከ3 ቀናት በኋላ መሆኑ። አይ የመረጃ ፍጥነት። ዋናው ነገር እሱ አይደለም። እንዲህ ያለውን ወሬ ማን ያወራል? አውርቶስ ምን ይጠቀማል? ይሄ ስሙን አንገልጽም ያሉት ሰውስ ማን ነው? እንዴት ያለ ገበያችንን አይጎዳም ትላለህ ገብሬ? እንዴት አድርጎ ይጎዳል? እኔ ምን አውቄ? የሥራው የገበያ አፈላላጊና ሻጭ ባለሙያ አንተ መሰልከኝ። እንዲህ አይነቱ እንቅፋት ሲመጣ አንተ ቀናውን መንገድ ካላበጀህልን ምኑን ጠቀምከው? ስለሽ ምን ሆነዋል ሰዎቹ? እንዴት አልታያችሁም? ባለ ሀብቱ የሉም ካለኮ ሰዎች ስራውም የለም ብለው ያስባሉ። ነገኛ ተነስተን አለን ብለን አልጋ ጠፍጥፈን እንሽጥ ስንል ተመስሎ የተሰራ ነው ብለው አይናችሁ ላፈር ቢሉን ምን አፋለን? እስቲ ማስተባበያ ቢጤ ወይ መልስ እንጻፍ እንዴ? ይሄ ነገር ማራገብ አይሆንም። እኔም ንቀን መተው እንዳለብን አስባለሁ። ጋዜጣ የአንድ ቀን ነው። ነገ ማንም ምን እንደተባለ ላይ ያስታውስ ይችላል። እኔ እንኳን በዚህ አልስማማ። ለጊዜው የተረሳ ሊመስል ይችላል። ግን አንድ የሰው ጆሮ የደረሰ ነገር አንድ ቀን ሲፈለግ ከያለበት አዋራውን አራክፎ ይወጣል። ምን ማለታችሁ ነው? ወረቀት የከተበው ነገር እንዲህ በቀላሉ በነፋስ ይጠፋል እንዴ? ሌላው ቢቀር በደና ጊዜ ከጥሩ ዜና መሃል እየተመዘዘ ማጣቀሻ መሆኑ አይቀር። ከዚህ ቀደም ባለቤቱ ውጪ ሄደው አኩርፈው መቅረታቸው መዘገቡ ይታወሳል ይላሉ። እንዴት ነው የተናቀነው? ሌላው ቢቀር ወሬ ብለው ከማውጣታቸው በፊት እኛን አይጠይቁ? ምን ያመጣሉ ብለው አይደለም? ቆይ አሁን ታዲያ ምን ማድረግ ይሻላል? በይፋ ይቅርታ መጠየቅ አለባቸው። ማስተባበያውን ያውጡ። መምጣትን ራሳቸው ይናገሩ። ስሙ አይነገርም ያሉትን ወሬ አቀባያቸውን ደግሞ ያውጡ። ከሚታመን ሰው ሰማሁ እያሉ የማይታመን ወሬ ማተም ሙያ እንዳልሆነ መማር አለባቸው። ገብሬ አቤት። ምን ነው ዝም አልክ? መላምጣ እንጂ እያሰብኩ ነው። አሁን ለማሰቢያ ጊዜ የለንም። ምን እናድርግ? ይሄ የሚታመን ያሉት ወሬ አቀባያቸው ማን ሊሆን ይችላል ብላችሁ ትጠረጥራላችሁ? እንጃ እኛ ማን ልንጠረጥር እንችላለን? እኔ ግን ቅርባችን ያለ ሰው ይመስለኛል። እኔም ይሄንኑ ነው ያልኩት። ጠላት ከሩቅ አይመጣም። ማን ቅርባችን? የምትጠረጥሩት ሰው አለ? እናጣራዋ። ማን ያጣራው? ባህሩ ግዳጁ ላንተ ቢሰጥህስ? ለኔ ለምን? ኃይሉ ራሱ ለምን መጥቻለሁ ብሎ ኩም አያረጋቸውም እንዴ? ብልጥ ሆኖ እንጂ ስታስቡት እንዴት ብለው ነው ለኃይሉ ለራሱ ይሄንን ያሰራ ብገሌ ነው ብሎ የሚነግሩት? በል ባህሩ
በዛሬው ዕለት ይሄን ኖሬኛ አድነህ ያዝና አምጣልኝ። እኛም በበኩላችን ሰፈር ውስጥ ያሉትን ወዳጅና ጠላቶቻችን እያበጠረን እንቆያለን። ግን እኔ ስራ ይበዛብኛል። ሌሎቻችሁ ለምን አታጣሩ? ማን? እኔ እንደሆነ ገና ሳያቸው ደሜ ይፈላል። ወሬ አጣራለሁ ብዬ ሄጄ ይብሱኑ አደፈራርሽው ልምጣ። እሺ ሌላ ሰው እኮ ሌላ ማይምጣ አንተ ያለ በቤቱ ያለ ወንድ ጎረምሳ አንተ መሰልከኝ። ጠቢቡም አለ። እሱ እንደውም ስራ የለው ቁጭ ብሎ የርጉዝ ሚስቱን ያበጠ ግርግ ያሸከሚው ለሄንን ይስራ። ጠቢቡ ይሆናል ጥፌ? እንዴት ይሆናል? ኧረ ተውኝ። አሁን ጠቢቡን ሰው ብለን እንደዚህ አይነቱ ግዳጅ እናጫለን? እሱ እኮ ወሬ ፈልጋለሁ ብሎ ሄዶ ራሱ አውርቶ ጭራሽ ሌላ ሚስጥር አሽልኮ ነው የሚመጣው። ቆይ አይ ይበቃል እንግዲህ። የምን ቆይ ነው? እንደ ጋዜጣ ወሬ ሳያርጅ በትኩሱ ወሬ አቀባዩን ቀብ ማድረግ ነው እንጂ የምን ነገር አውሎ ማሳደር ነው። ወደ ስራ። ደግሞ በዚህ ስራ ላይ ጊዜ የገደለ እኔን እንደገደለ ነው የምቆጥረው። አልጋ ባልጋን የተጫወቱላችሁ ፍቃዱ ተክለማርያም፣ ዓለም ፀሐይ በቀለ፣ ሳምሶን ታደሰ፣ እማዋይሽ ዘውዱ፣ ነጻነት ወርቅነህ፣ መሰረት መኮንን፣ ማስረሻ ገብረ ማርያም እና አንተነህ ሰይፉ ነበሩ።